በአፍሪካ ቀንድ ለተከታታይ ዝናብ ወቅቶች ዝናብ አለመጣሉን ተከትሎ በተከሰተ ድርቅ ሳቢያ ኢኮኖሚያዊና ሰብአዊ ቀውስ መድረሱ ይታወሳል። የዚህ ገፈት ቀማሽ ከሆኑ አካባቢዎች አንዱ የሆነው የኦሮሚያ ክልሉ ቦረና ዞን ድርቁን ለመቋቋምና የከፋም ጉዳት እንዳያደርስ በቅንጅት መስራቱ በአጭር ጊዜ ውስጥ አመርቂ ውጤት እንዲያመጣ አድርጎታል። የክልሉ መንግስት በዘርፉ አዳዲስ ኢኒሼቲቮችን ቀርጾ ተግባራዊ ማድረጉ ደግሞ ለውጤቱ አይነተኛ ሚና ነበረው ነው የተባለው። ፊና የሚባል ትላልቅ ማይክሮ ዳሞች በቦረና ዞን ተይዞ ሲሰሩ ነበርና እነዚህን ዳሞችን ከክልል ርዕሰ መስተዳድሩ ጀምሮ ክትትል ሲደረግበት ነበርና እኛም እንደ ዞን መስተዳድርም እንደ ወረዳዎችም ሙሉ ባለድርሻ አካላቶችን አቀናጅተን እነዚህ ፕሮጀክቶች በጊዜ እንዲያልቁ በጥራትም እንዲያልቁ ማግኘት ያለብን ነገር ቶሎ እንድናገኝ ለምን ዝናብ የምናገኝበት ወቅትም በጣም ትንሽ ስለሆነ የምትመጣውም ዝናብ ትንሽ ስለሆነች ይሄ ውሃ ቶሎ ማቆር አለብን በሚል ትልቅ ኢኒሼቲቭ ይዘን ነው ሲንሰራ ነበረው። ድርቁ የእርሻ ወቅቶችን በማዛባት የአርሶና አርብቶ አደሩን ሕይወት ከማክበዱም በላይ ለከብቶች መኖ የግጦሽ ሳር እጥረት እንዲከሰት ማድረጉ በእንስሳቱ ላይ ከፍተኛ ጉዳት እንዲደርስ መንስኤ ሆኗል። ይህንና ተዛማጅ ጉዳዮችን ከግምት ያስገባው ቅንጅታዊ ስራው በመኖ አቅርቦቱ ላይም ትኩረት አድርጎ በመከወኑ የተሻለ ለውጥ አስመዝግቧል። ከ320 ሺህ ሄክታር በላይ ግጦሽ መሬትን ክሎዝ አድርገን ከሁሉ ነገር ከንክኪ ምንም እንዳይገባበት በማድረግ ዘርን በመዝራት እዛ አካባቢ ቶሎ መውጣት የሚችለውን ሳር በመዝራት ይሄ አፈርና ውሃ አፈር ጥበቃ የሚባለውን ከናቹራል ሪሶርስ ጋር አገናኝተን መስራት አለብን። ነገሮችን ሰርተን ጥሩ ውጤት ያገኘንበት ነገር አለ። በተመሳሳይ በጉጂ ዞንም በተከታታይ የተከሰተውን ድርቅ ታሳቢ በማድረግና የመቋቋም አቅምን ለማጎልበት በአካባቢ ጥበቃ ላይ ተግባራዊ ስራ ተከውኗል። ህብረተሰባችን ከባለፈው ዓመታት ተከታታይ ከመጣ ድርቅ ግንዛቤ በመያዝ አንደኛ ደኑን እንዳይመናመን ደኑን እየንከባከበ ነው። ሌላ የተፈጥሮ ሀብት ስራ እየሰራ ነው። ባለድርሻ አካላትንና ማህበረሰቡን በማስተባበር በዞኑ የተለያዩ ወረዳዎችና ቀበሌዎች የተከወነው የአካባቢ ጥበቃ ስራው ውጤታማ እንደነበርም ነው የተነገረው። ይህን ማዕከል በማድረግም አርብቶ አደሩ በአንድ አካባቢ እንደ ጤና፣ ትምህርት ቤትና የመሳሰሉ መሰረታዊ አገልግሎቶችን እንዲያገኝ በማድረግ ህይወቱን የማሻሻል ጥረት ተደርጓል። እኛም በቻልነው አቅም ህዝብ በአንድ መንደር እንዲሰባሰብና ያ በተሰበሰበ ቦታ ቡኡረ ቦሩ የሚባል መሰረተ ትምህርት የመጀመሪያ የማዋለ ህጻናት በህዝብ ተሳትፎ እየሰራንበት ነው። ህዝብ የተሰበሰበበት አካባቢ ማለት ነው። ሌላ መንገድ በህዝብ ተሳትፎም ለመሰራት ሙከራ እየተደረገ ነው። እንደ ኦሮሚያ ክልል ከ5 ሚሊዮን በላይ የአርብቶ አደር ማህበረሰብ የሚገኝ ሲሆን ድርቅን ለመቋቋም የሚያስችሉ ተግባራትና የዕለት ተዕለት የአኗኗር ዘይቤያቸውን ለማሻሻል ምቹ ሁኔታን መፍጠር ተችሏል ነው የተባለው። በዚህም በአጭር ጊዜ ውስጥ በፊና ኢኒሼቲቭ አነስተኛ ግድቦችን ጨምሮ 73 ፕሮጀክቶች ወደ ግንባታው የገቡ ሲሆን ከነዚህም ውስጥ የአርብቶ አደሩን ችግር ሊቀርፉ የሚችሉ 35 ፕሮጀክቶች አገልግሎት ክፍት መሆናቸውን ከክልሉ የመስኖና አርብቶ አደር ልማት ቢሮ የተገኘው መረጃ ያመለክታል። ከዚህ ጎን ለጎንም የከብቶች መኖ ልማቱም አበረታች ነበር ነው የተባለው። ወደ ቦረና መጫን ሳይሆን ከቦረና ወደ ሌላ ኤክስፖርት ማድረግ እንችላለን የሚለው ነገር ነበር እየሰራን ያለ ነው። አሁን ከ62 ሺህ ቤል በላይ ስቶር አድርገን አለ ማለት ነው። ከብቶችን እያገገሙ ነው ያሉት። ጥሩ ደረጃ ላይ ነው ያሉት። ውሃውም አለ። እነዚህን ደግሞ አንድ ላይ አቀናጅተን መንግስት ባወጣው እቅድ መሰረት ኢኒሼቲቮችን እየሰራን ነው ያለ ነው። ግጦሽ ላይ መኖ ላይ አሁን ካየ ዘንድሮ በጣም ጥሩ ነገር ነው ያለ። ዝናብም በጣም መልካም ስለነበረ እንደ መንግስትም ታስቦ በኦሮሚያ ብሔራዊ ክልላዊ መንግስት ያቀደው እንደ አንድ ትልቅ ኢኒሼቲቭ ተብሎ የተወሰደው መኖ ላይ መስራት ነው። ከግብርና ቢሮ እንዲሁም ከኛ ቢሮ ጋር ተጣምሮ በኦሮሚያ ውስጥ 3 ሚሊዮን አካባቢ የሆነ ሄክታር ለእንስሳት መኖ እንዲውል ተደርጎ በባህላዊና በዘመናዊ መልክ ሳር ከብቶች እንዲያገኙ ለማድረግ ጥረት እየተደረገ ነው ያለው። የቀደመ የአርብቶ አደሩን ችግር ትርጉም ባለው መልኩ ከባለድርሻ አካላት ጋር በመሆን በአጭር ጊዜ ውስጥ ለውጥ ማስመዝገብ መቻሉም እንደ ክልል ትልቅ ምርታን ያለው ቢሮው አሁንም ድርቅን መቋቋም የሚያስችል አቅም የመገንባት ሂደቱ በቁርጠኝነት ይቀጥላል ብሏል። ዝናብ ከመጣ ኦኬ ሰዩ ዝናብ መጥቷል ብለን የምንደስትበት፣ ዝናብ ከጠፋ ደግሞ ሰው ወዴት ማህጃ የሚጠፋበትና ይሄን በርካታ እንስሳት የሚያልቅበት ሁኔታ መቀየር አለበት ስለተባለ የደረገ ነገር ምንድነው? ዝናብ መጠበቅ ብቻ ሳይሆን መስኖ ላይ ትኩረት አድርጎ የመስራት
ይሄ አሁን የተገደቡ ግድቦች ጋር ሄደ ካየ ህብረተሰቡ ወደ ቆላማ አካባቢ እርሻ ለውጦ ራሱን ለማኖር እየሰራበት ነው ያለው።